በህይወት አለ አለችው። ዳጊም ስልኩን በጆሮው ላይ ሳይዘጋው ከዛ እማዬ እማዬ ወንድሜ በህይወት አለ አላት። እሷም አይኗን አፍታ ምንም አትልም። እንባዋ ብቻ ዝም ብሎ ፍስስስ ነው የሚለው ማለት ነው። ዳጊም ከዛም በኋላ እማዬ የሰማሽ ነው አላት። እሷ ምንም የሰማችው ነው፣ ግን ያው መናገር እናንተ ማታ አትችልም። ከዛ ፂና ቤዚ ተቃቀፉና እያለቀሰችና ሳቅ ያኔ ተደባላለቀ ሳቅና ደስታ፣ የደስታ ሳቅና ለቅሶ ማለት ነው አይደለ? እንደዛ እሺ በቃ ቻው ቻው ሳይላት ነው እሱ የዘጋው። ከዛ እሷም ዘጋቸው ስልኩን ማለት ነው። እና ገኒም አይኗን አፍታ አይኗን ከማቆላለጭ ውጪ ምንም የምታናገረው ነገር የለም። አይኗን ብቻ ማቅለል ብቻ ነው። ዳጊም አጎቴ አለ ሲላትም ምንም መናገር አትችልም ማለት ነው። እዚህ ጋር የዲያራ እናት ዲያራ የወንድሟን ክላስ ልከፍል እየተፋገለች እንዳለ የዲያራ እናት መጣች። እማዬ ምን ነው ልጄ ደነገጥሽ? ሳለች አይ ምንም የወንድሜን ክላስ ውስጥ ምን እንደሆነ እንዳለ ላይ ነበረ መጣሽብኛል። አይ ልጅ የሰው ክላስማ መክፈት የለብሽም ካሜራ ሊኖር እኮ ይችላል አለቻት። እሺ በቃ እማዬ ያው ወንድሜ እኮ ምን ነው ብዬ ነው እንደዛ ያልኩት። ከዛም ዳጊም ተመልሶ ደወለላት። ፂ ግን በማን ስልክ ነው ማን ነው ፎቶውንስ የላከልሽ ብሎ ጠየቃት። እሷም አይ በሱ ስልክ ነው የላኩልኝ ማን እንደሆነ ግን አላቅም ብላ መለሰችለት። ዳጊም በጣም እንትን እያለ ማን ይሆን እንደዚህ ያጎቴን የያዘው ብላ እንትን እያለች ነበረ። የዲያራ እናት ልጅቷን ወደ ክላስሽ ግቢ እኔ ስልክ ላውራ ነው አለቻት። እሺ አለቻት እና ዲያራም ወደ ክላስ ገብታ ከዛ በር እየተቆረቆረ እንዳለ ዲያራ መጣችና በሩን ከፈተችው። ከዛም በኋላ ለምን ከፈትሽ ብላ ተቆጣቻት። እዚህ ጋር ቢኒ በጣም ተበሳቅሏል። ፊቱ ደም ብቻ ሆኗል። በቃ እየተጸጸተ ነው ማለት ነው። ፎቶ አንስቶ ነው ማለት ነው። አቤላ ያው እያሰቃየውም ነው ያለው። በጣም ከባድ ነው። ያው በፍቅር ስትል ከሷ ራቅ ጎን ምናምን እያለ እያስፈራራው ነው ማለት ነው። አንተም ወንድ ነው ደግሞ ሰው አስፈራሪ ምን ይመስላል ይሄ ደረቅ አልልም። የዲራማው ነው ልበልህ እና ከዛ ፂ ወደነ ዳጊ ቤት ሄደችና በተስልኳ ቴክስት ገባላት። ቴክስቱ ምን ይላል? የሆነ ቦታ አገኝሻለሁኝ እንድንገናኝ ቶሎ ብለሽ ነይ ቶሎ ያው ቢኔን የምፈልግ ከሆነ ብሎ ቴክስት ላከላት። ያው ቴክስቱን የላከላት አቤላ ነው ማለት ነው። እዚህ ጋር አቶ ያፌት ወደ ቤቱ መጥተዋል ማለት ነው። ማነው እያሳሰረው እያለ ከዛም በኋላ ይሄ ብሽቅ አለችና ፊቷን ቀይርር አረገችና ተናደደችና የተቀመጠችበትን በከባድ ሁኔታ ጭብጥ አረገችው። ዳግም ምን ሆነሽ ነው ፂ አላት። አይ ምንም አልሆንኩም አለችው። ከዛ አቶ ያፌትና ግብረ አበሮቹ ወደ ቤት ቁጭ ብለው እያወሩ ነበር። እዚህ ጋር ደግሞ የቤዚ አፍቃሪ ፎቶዋን እያየ ተመስጦ እያየ ነው ማለት ነው። ያው ፂና አቤላ ተገናኝተው ፎቶውን እያሳያን ነው። ይሄም ፎቶ አየሽው አይደለ? ለመጨረሻ ጊዜ ስንገናኝ የተነሳ ነው ያነሳው ፎቶ ነው ብሎ አስፈራራት። ከዛ እሷ ምንም አማራጭ የላትም። ያው ቢኒ እንዲለቀቅላት ያለውን ሁሉ ማድረግ ነው ያለባት ማለት ነው። ያንን ቪዲዮም ማጥፋት አለባት። ከዛ ኤፍራታ ወደ እነ ፂ ቤት ልትሄድ ስልክ እየደወለች ነው። ያው የምትሄደውም እንትን ለማለት ነው ማለት ነው። ዶክተሩም ብሎ ተሟልቶልኛል መምጣት እችላለሁ አለችው። እሱም ችግር የለውም በፈለግሽበት ሰዓት ነው ቶሎ አላት። አቶ ሌሎት እዚህ ጋር አቶ ያፌትን እያናገረችው ነበረ። አቶ ቢኒያምም ማለት ነው። ቢኒያምም ያው ተቆጥቶና እንትን ብሎ አካኪ ዘራፍ ብሎ ሄደባት ማለት ነው። እሷም እንደዚህ ሆነሽም አሁንም መላት ሸላረፈም እኔ አንቺን እንደዚህ ሁኜ ብሆን አለቅሽም ነበር አላት። ከዚህ በኋላ አንድ ነገር ብትናገሪ ከራስ
ውርድ ከራሴ አለና መለሰላትና ተናደደና ወደ ቤቱ ጥሏት ሄደ። ቢኒያም ልብሱን ሊቀይር ነበር የመጣው። ምክንያቱም የዲያራ እናት ጋር ሊሄድ ማለት ነው። የዲያራ እናት ደውላ ስራ አግኝቼልሃለሁ እና ና ቶሎ ብላው ነበረ። ከዛም ስለ ቢኒያም አልኩኝ ስለ ናታን አጣርታ ናታን እውነቱን እንደሆነ አውቃለች ማለት ነው። ምክንያቱም ናታን ግን እነሱን ለመሰለል እና እነሱን እንትን ለማለት ነው እዛ የገባው ማለት ነው። ከዛ ናታን እንደዚህ ያፈነጣዘዙን ያሳቀኝ ማለት ነው። የሰከረው ከዛ ደስ እያለው ወደ ቤት ልብስ ሊቀይር እየሄደ ነው ማለት ነው። ያው አፈነጣጠዙ ደግሞ ሌሎቹ ተጠርጣሪዎች እንዳይሉ መጨረሻ ላይ ነው ትዝ ያለው ማለት ነው። እና አፈነጣጠዙ እናንትኑ በጣም ነው ያሳቀኝ ማለት ነው። ከዛም በኋላ አቶ ያፌት ኤፍራታ እነ ፂ ቤት ሄደችና ጸጉር እየፈለገች ነው ማለት ነው። ፂ ስልክ ተደወለላት። ኤፍራታ ደግሞ የእንትናን ጸጉር ያው የወንድማማቾች ናቸው ብላ ልታስመረምር ነው ማለት ነው። እና ያው ጸጉሩ ላይ ደግሞ ማበጠሪያ ላይ አገኘች። ጸጉሩን እያየች እንዳለ ፂ አየቻት መሰለኝ አላየቻትም፣ ነገሩ ጨርሳለች ሶፍት ውስጥ አድርጋ ማለት ነው። እዚህ ጋር አቶ ያፌት ቤት ቁጭ ብሏል። ኤፍራታ እያለ እየጠራት ነበረ። ኤፍራታ ቤት ውስጥ የለችም። የት ነው በዚህ ሰዓት እያለ እየጮኸ እንዳለ የያፌት ሰራተኛ መጣና ወንድም ቢኒን ያሳሰረው የአክስት ልጅ ነው ብሎ አለቀ። ውድ ቤተሰቦች ቢኒ ኮ ደራጅ ቻናል ቤተሰብ ይሆናል።